ከወንድ ልጅ ወደ ወንድነት ለመቀየር ያለው ጉዞ ቅርብና ቀላል አይደለም። ይልቅስ ውጣ ውረድና መሰናከል አለው። አብዛኛው ወንድ ሳይሆን ወንድ ልጅ ሆኖ እንደተወለደ ወንድ ልጅ ሆኖ ይሞታል። ሁሉም ወንዶች ይሞታሉ፣ ነገር ግን ሁሉም ወንዶች አይኖሩም። ጥቂቶች ብቻ እንደ ወንድ ኖረው ይሞታሉ፣ የቀሩት በጥላ ውስጥ ይቀራሉ። በትክክለኛ ወንዶች ድራማ ላይ አጃቢ ተዋናይ እንዲሁም ተመልካች ሆነው ሕይወታቸውን ይገፋሉ። ይህ ቪዲዮ አንተ ጋር ያለ ምክንያት አልደረሰም። አሁን ከጥላው ወደ ብርሃኑ የምትወጣበት ሰዓት ደርሷል። የድራማው ዋና ተዋናይ የምትሆንበት ሰዓት አሁን ነው። ወንድ ልጅነት የሚያበቃበት ሰዓት አሁን ነው። ወንድ የምትሆንበት ጊዜ አሁን ነው። ትኩረትህን በሙሉ ወደ እኔ አድርግ። ከወንድ ልጅ ወደ ወንድ የሚቀይርህን 6 ነገሮችን እነግርሃለሁ። እስከ መጨረሻው ተከታተለኝ። አንደኛ፣ ራስህን በወንዶች ክበብ። አንድ ብረት እንደ ብረት አገልግሎት ላይ ለመዋል መጀመሪያ ላይ በእሳትና በሌላ ብረት በደንብ መቀጥቀጥ አለበት። በሌላ ብረት ማለትም በመዶሻ ማለት ነው። የዛ የብረት መዶሻ ምት ነው ብረቱን ለአገልግሎት ሊያበቃው የሚችለው ቅርጽ አስይዞ ጥቅም ላይ የሚያውለው። ልክ እንደ ብረቱ ያለ ሌላ ብረት እገዛ አንተም ያለ ሌላ ወንድ እገዛ ወንድ ሆናለሁ ማለት የማይታሰብ ነገር ነው። ወንድ መሆን ከፈለግ ከአንተ በላይ ጠንካራ ከሆኑ ወንዶች መሃል ራስህን አኑር። እነሱ እንደ ወንድ ቅርጽ ያስይዘዋል። የእነሱን ወቀሳ ትችት ተቀበል። ወንድ እንድትሆን ታላቅ አስተዋጽኦ ይኖርሃል። አንድ ብረት የፈዘዘውን ብረት ስል እንደሚያደርገው ሁሉ አንድ ወንድም በሌላ ወንድ ምክንያት ወንድ ይሆናል፣ ስል ወንድ ይሆናል። ሁለተኛ፣ አባት እንደሞት አድርገህ ኑር። አባታችን ለኛ ሁሉ ነገራችን ነው። ስንጎዳ ይጠግነናል፣ ስንወድቅ ያነሳናል፣ ነገሮችን ስንፈልግ ፍላጎቶቻችንን ያሟላል፣ ከሁሉ መከታችን ነው። ታዲያ ይህን ታላቅ የሕይወታችንን ሰው ከዚህ በኋላ አጠገባችን እንደሌለ ብናስብ ያኔ ወንድ የሆነን መኖር እንጀምራለን። በዚህ አመለካከት ስትኖር ብቻ ነው እንደ ወንድ መኖር የምትችለው። ስትወድቅ ማንም አያነሳ፣ ስትሰበር ራስን የምትጠግነው፣ ስትፈጥፈጥ ማንም ያነሳኛል ብለህ አትጠብቅም። የራስ አዳኝ፣ የራስ ሰው እንዲሁም ወንድ እየሆንክ ትመጣለህ። አባትህ ከዚህ በኋላ ምንም እንደማይረዳ አስበህ ሕይወትህን ኑር። ሶስተኛ፣ ወንድ እንደሆንክ አረጋግጥላቸው። ጥንት የነበሩት የሰሜን ሰዎች ማለትም ቫይኪንጎች አንድ ባህል ነበራቸው። ወንዱ ብቁ የሆነ ካልመሰለውና በሌሎች ዘንድ እንደ ብቁ ካልተቆጠረ ቀጥታ የሚያደርገው ብቁ ወንድ እንደሆነ ለሁሉም ማሳየት ይሆናል። ወደ ጫካው ይገባል። ከአደገኛ ተኩላዎች ጋር ይፋለምና ገሎት ቆዳውን ይለብሰዋል። ወደ መንደሩም ይመለሳል። ወንድነቱን ለሌሎች ያረጋግጥላቸዋል። እንደ ወንድም ይቆጠራል። አንተም እንደ ወንድ መሆንህን ዋጋ ለምትሰጣቸው ሰዎች አረጋግጥ። ወንድ እንደሆንክ ማሳየትህን ቀጥል። ተኩላ ያለበትን ጫካ አላውቅም እንጂ ቆዳውን ይዘና እልህ ነበር። ነገር ግን ለአሁኑ ተው። አሁን የምታደርገውን ነገር ልንገርህ። ለእናትህ የተሻለ ሰውን አሳያት። ብቁ ወንድ አድርጋ ትቀበልሃለች። ለአባትህ ራስህን የቻለ ወንድ ጠንካራው እንደሆነ ተገኝተ ብቁ ወንድ መሆንን አረጋግጥ። ለሚስትህ ጀግናና ጠባቂ ሆነ ተገኝ። ብቁ ወንድ መሆንን ታረጋግጣለህና ለልጆች አርአያ የሚሆን ወንድ ሆነ ተገኝ እና ብቁ ወንድ መሆንን አረጋግጥላቸው። ሁሌም ቢሆን ወንድ መሆንን አረጋግጥ። አራተኛ፣ ከእሳት አጠገብ አትለይ። ጥሬ ለመብሰል ከእሳት አጠገብ መለየት የለበትም። ወንድ ልጅም በስሎ ወደ ወንድ ለመቀየር የግድ ከመከራ እና ከስቃይ መለየት የለበትም። የመከራና የስቃይ እሳት ብቻ ነው አንተን የበሰለ ሰው የሚያደርግ። ወዳጄ፣ ይህን እሳት ልትጋብዘው እንጂ ልትሸሸው አይገባም። አትፍራው፣ ወዳጅ አድርገው፣ ከቤት አታርቀው። በመንገድ ሁሉ ተቀበለው። ከወንድ ልጅ ወደ ወንድ ባለው መንገድ መሃል ያለው መንገድ ስሙ መከራና ስቃይ ይባላል። በዛ መንገድ ብቻ ተራመድ፣ ወንድም ሁን። አምስተኛ፣ ዓላማ። ለዓላማ ካልኖርክ አንተ እንደ ወንድ አልኖርክም። ዓላማን ከሁሉ በላይ አድርገህ ለዓላማ መኖር ጀምር። ታላላቅ ወንዶች አንድና አንድ የመኖራቸው ምክንያት ዓላማቸው እንደሆነ ያምናሉ። ለዚህም ነው ለዓላማቸው ሕይወታቸውን መስጠት ካለባቸው ሕይወታቸውን የሚሰጡት። አንተም እንደ ታላላቅ ወንዶች ሕይወትን አሳልፈህ የምትሰጥለት አይነት ዓላማ ይኑርህ። ሕይወትን አሳልፈው መስጠት ማለት መሞት ብቻ አይምሰልህ። ሕይወትን አሳልፈው መስጠት ማለት ሕይወትን በሙሉ ለዓላማ መኖር ማለት ነው። ስለዚህ ለዓላማ ሕይወትህን ስጥ። ስድስተኛ፣ ታሪክ። ጀነራሎች ታሪክ እየዘከሩ ጠንካራ ወታደሮችን ያፈራሉ። የቀደምት አያቶቻችንን ጀብድ ታሪክ መስማት እኛንም ጀብደኛ ታሪክ የሚሰሩ ወንዶች ያደርገናል። ሀገራችን ብዙ ጀብደኛ ወንዶች አሏት። ጀብደኛ፣ ደፋር፣ ኃያል ንጉሶች አሉ። የእነሱን ታሪክ ማንበብም ሆነ ታሪካቸውን መስማት የእኛ ወንድነት ላይ ታላቅ አስተዋጽኦ አለው። እንደነሱ ወንድ እንድንሆን እጅግ ይገፋናል። አሳይመንት ልስጣችሁ። የተክለ ጻዲቅ መኩሪያ መጽሐፍ አንብቡት። የእሳቸው መጽሐፍ ላይ ታላላቅ የሀገራችን ገዢዎች ጀብዳቸውና ወንድነታቸው ተሰንደው ተቀምጠዋል። አሁኑኑ ግቡና ተመልከቱላቸው። ይህ ሰዓት የምትኳትንበትና የምትዝናናበት ወቅት አይደለም።
ይህ ሰዓት ስለ እውነተኛው ዓለም ተምረህ ራስን ከውሸተኛው ዓለም ነፃ የምታወጣበት ሰዓት ነው። ከማትሪክስ ሲስተም ነፃ የምትወጣበት ሰዓት ነው። ዲስክሪፕሽን ላይ የቴሌግራም አካውንት አስቀምጬላችኋለሁ። በዛ አካውንት ምልክት አድርጉልኝ። የእውነተኛው ዓለም ኮርስ የሚደርሳችሁ ይሆናል።